بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم እንዴት ነው አላህ Subhanahu Wa Ta'ala የምናመልከው እንዴት ነው አላህን የምናመልከው አላህ Subhanahu Wa Ta'ala የምናመልከው አላህ Subhanahu Wa Ta'ala ባዘዘን ነብዩ ሰለላሁ ዐለይሂ ወሰለም ባዘዙን መልኩ ነው ነብዩ ሰለላሁ ዐለይሂ ወሰለም ያው ተዛዛቸው የሚመጣው ከአላህ Subhanahu Wa Ta'ala ነው وما ينطق عن الهوى በስሜታቸው አይደለም የሚያወሩት ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ያዘዛቸው ነው የሚያወሩት ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ እንዲህ አድርጉ ሲለን እንዲህ ስሩ ሲለን ዒባዳው እንሰራለን ትእዛዝ እንፈጽማለን ይሄ ዒባዳ ይሆናል ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ያዘዙን በመስራት ስለዚህ ዒባዳ በመንድነው አላህ Subhanahu Wa Ta'ala ያዘዘንን ነብዩ ሰለላሁ ዐለይሂ ወሰለም ያዘዙንን በመስራት ነው ማለት ነው እንጂ ከራሳችን ምን ጨምሮ አይደለም አላህን ስናመልከው ዝም ብሎ በግምት በጭንቅላታችን ጥሩ ነው ይያልን በባህል አይደለም ይሄ አላህ Subhanahu Wa Ta'ala ዘንድ ተቀባይነት የለውም ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ من عمل عملا ليس عليه امرنا فهو رد ብለዋል የኛ ትእዛዝ የሌለበትን በዚህ በአምልኮች በሃይማኖታችን ላይ አዲስ ፈጠራ የሚጨምር ሰው ስራው ተመላሽነት ነው ያለው ተቀባይነት የለውም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ በሃይማኖታችን ላይ አዲስ ነገር መጨመር ከንቱ ልፋት ነው ትርጉም የለውም ማለት ነው